አባቶች ርስት ከሚጠፋ ድንበራቸው ከሚገፋ ኃጢአተኛ ለክፉዎች ክፋታቸው ተቆጥሮ ይከፈላቸዋል። ለበጎዎች በጎነታቸው ተቆጥሮ ይከፈላቸዋል። ነቢዩ ኤልያስ ለንጉሡ ለአክዓብ ያለው ይህንን ነው። የእሱን ደም እንዳፈሰስ ያንተም ደም ይፈሳል ይላል እግዚአብሔር። እሱን እንደገደልከው አንተም ትገደላለህ ይላል እግዚአብሔር። ለዚህ ነው አባቶቻችን በሰው ላይ ግፍ አትስሩ ብሎ የሚናገሩት። ይህ ድምፅ የሚሰማችሁ በሩቅ በቅርብ ያላችሁ አባቶቼ፣ እናቶቼ በማንም ሰው ላይ ግፍ አትስሩ። በተማርንበትና በተረዳነው ነገር ጸንተን መኖር እንድንችል የሚያስችል ትምህርት ነው የምንማረው። ለርዕስነት ከመጽሐፍ ቅዱሳችን ላይ የመረጥነው ኃይለ ቃል የአባቶቼን ርስት አልሰጥም የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በመጽሐፈ ነገሥት ቀዳማዊ ምዕራፍ 20 ቁጥር 4 ላይ ነው። የአባቶቼን ርስት አልሰጥም። ርዕሳችን ይሄ ነው። የትምህርቱ መሰረታዊ ዓላማ ይህን ታሪክ መተረክ አይደለም። ጥቂት ነገር ብቻ ታሪኩን አስታውሳችሁና ስለ መጽናት እንማራለን። ቆሞ ለመናገር ቁጭ ብለውም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለእኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። እስኪ አንድ ጊዜ በርዕስነት ያነሳነውን ኃይለ ቃል ይህ ጉባኤ ከኔ ቀጥሎ ድምፃችሁን አሰምታችሁ ለመናገር ሁላችሁም እስኪ ራሳችሁን አዘጋጁ። የአባቶቼን ርስት በሉ እስኪ እህቶቼ ብቻችሁን የአባቶቼን ርስት በሉ። አልሰጥህም። እስኪ ወንድሞቼ የአባቶቼን ርስት በሉ። አልሰጥህም። እስኪ አንድ ላይ የአባቶቼን ርስት በሉ። አልሰጥህም። ምን አልልህም? ምን አልልህም? የማንን ርስት? እግዚአብሔር በዚህ ርዕስ ሁላችንን እንዲያስተምረን የእሱ ቅዱስ ፈቃዱ ይሆነልን። ይህንን በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው ናቡቴ የተባለ አንድ ኢይዝራኤላዊ ነው። ኢይዝራኤል ማለት እግዚአብሔር ይዘራል ማለት የሀገር ስም ነው። አንድ ጊዜ ታሪኩን በጣም ባጭሩ አስታውሳቸዋል። ምናልባት ይህ ታሪክ ለብዙዎቻችን እንግዳ የሆነ ታሪክ አይደለም። ከዚህ ቀደም በአንድም በሌላም መንገድ የሰማነው ታሪክ። ቅድም በመግቢያዬም እንደተናገርኩኝ የትምህርቴ ዓላማ ይህን ታሪክ መተረክ አይደለም። ርዕሱን ነው የፈለኩት እኔ። ከቁጥር 1 ጀምሮ ስንመለከት እንዲህ ብሎ ታሪኩ ይጀምራል። ለኢይዝራኤላዊው ለናቡቴ በሰማርያ ንጉሥ በአክዓብ ቤት አጠገብ የወይን ቦታ ነበረው ይላል። በዚህ ታሪክ ውስጥ አክዓብ የሚባል የሰማርያ ንጉሥ አለ። ሚስቱ ኤልዛቤል ትባላለች። ደግሞ ናቡቴ የሚባል አንድ ምስኪን ሰው። ምዕራፉ የሚያትተው የሚተርከው ስለ እነዚህ ሰዎች አክዓብ የተባለው ንጉሥ ናቡቴ የተባለውን ኢይዝራኤላዊ
ጠየቀው ይላል። በቤቴ አቅራቢያ ነውና የወይን ቦታህን በስጦታ መልክ ስጠኝ፣ በሌላ የወይን ቦታ ለውጥልኝ፣ ወይም ደግሞ በገንዘብ ሽጥልኝ ብሎ ሶስት አማራጮችን አቀረበለት ይላል። ይህን ሲለው ናቡቴ በርስነት ያነሳነውን ቃል ለንጉሡ ለአክዓብ መለሰለት። ይቺ የአባቶቼ ርስት ናት። የዕለት ጉርሴን የዓመት ልብሴን የማገኝባት፣ የአባቶቼን ርስት ደግሞ በስጦታ መልክ አልሰጥህም፣ በሌላም ቦታ አልለውጥልህም፣ በገንዘብም አልሸጥልህም ብሎ አለው ይላል። የዚህ ጊዜ ንጉሡ ተቆጣ፣ ወደ ቤት ገባ፣ ምንም ሳይቀምስ አልጋው ላይ ገባና ተኛ ይላል። አያደርስባችሁ ንጉሡ አክዓብ ኤልዛቤል የምትባል ሚስት አለችው። ምን ሆነሃል አለችው። ናቡቴ የተባለው ሰው በቤቴ አቅራቢያ ነውና የወይን ቦታ አደርገው ዘንድ የአባቶችን ርስት በስጦታ መልክ ስጠኝ፣ በገንዘብ ሽጥልኝ፣ በሌላ የወይን ቦታ ለውጠኝ ብዬ ብለው እንቢ አለኝ። በዚህ ምክንያት ነው የተናደድኩት አለ። እሷም እንዲህ አለችው፣ አሁን አንተ እስራኤልን ትመራለህ፣ አሁን አንተ ንጉሥ ነህ። አንድ ተራ ምናምንቴ ሰው የወይን ቦታውን ከለከለኝ ብለህ የምትናደደው? በስጦታ መልክ አልሰጥ ያለህን በገንዘብም አልሸጥልህም ያለህን ያንን ርስት ሳይወድ በግድ በነፃ እንዲሰጥህ እኔ አደርጋለሁ አለች። አባቶቻችን በደንባራ በቅሎ ቃጭል ተጨምሮ ይላል በአክዓብ ንዴት ላይ የኤልዛቤል ተንኮል ተጨመረ። የጾም አዋጅ አሳወጀች። ሕዝቡ ሁሉ እንዲሰበሰብ ከሕዝቡ መካከል 2 ምናምንቴ ሽማግሌዎች እንዲመረጡ በናቡቴ ላይ በሐሰት እንዲመሰክሩ እግዚአብሔርንና ንጉሡን ሰድበዋል ብለው በሐሰት እንዲመሰክሩበት በሕዝብ መካከል ናቡቴ በድንጋይ ተወግሮ እንዲሞት ይህን ሴራ ኤልዛቤል አሴረች። ይህን ምክር መከረች። በንጉሡ ስም ደብዳቤ ተጻፈ፣ በማኅተም ተመታ። የጾም አዋጅ ታወጀ። ሕዝቡም ተሰበሰበ። ከሕዝቡ መካከል 2 ምናምንቴ ሰዎች እግዚአብሔርን የማይፈሩ ሰውን የማያፍሩ 2 ምናምንቴ ሰዎች ተመረጡ። አዎ በናቡቴ ላይ በሐሰት መሰከሩበት ይላል። እግዚአብሔርንና ንጉሥን ሰድቧል ብለው በሐሰት መሰከሩበት። የዚህ ጊዜ አዎ በድንጋይ ወግረው ገደሉት። ምን ታደርጋላችሁ ብሎ የሚከለክላቸው ሰው የለም። ያለ ሕግ ያለ ፍትሕ ንጹሕን ሰው በድንጋይ ወግረው ገደሉት። ደሙ ፈሰሰ። ውሾች መጡና የዚህን ሰው ደም ላሱት። ኤልዛቤል መልእክት ላከች። በገንዘብ ሽጥልኝ ስትለው እምቢ ያለህን ርስት በሌላ ቦታ ለውጥልኝ ስትለው እምቢ ያለህን ርስት አሁን እሱ በሕይወት የለም፣ ተገድሏል፣ ሞቷል።
ውሰድ ውረስ አለችው ይላል። እሺ ብሎ ርስቱን ሊወርስ አክዓብ ወረደ ይላል። ልክ በናቡቴ ርስት ላይ አክዓብ እንደቆመ እግዚአብሔር ከሰማይ ድምፁን አሰማ ይላል። ነቢዩ ኤልያስን ተነስ፣ ወደ ንጉሡ ወደ አክዓብ ዘንድ ሂድ፣ እንዲህም በለው ገድለህ ወረስከውን? እሱን እንደገደልክ አንተም ትገደላለህ። የእሱ ደም በውሻ እንደተላሰ ያንተም የሚስትህም ደም በውሻ ይላሳል ብለህ ንገረው አለ። ነቢዩ ኤልያስ ከእግዚአብሔር ታዞ መጣ። በንጉሡ በአክዓብ ፊት ቆመ። ሳይፈራና ሳያፍር ከእግዚአብሔር እንደተላከ ንጉሡ አክዓብን ገሰጸው። እንደዚህ አለ፣ ገድለህ ወረስከውን? እሱን እንደገደልከው አንተም ትገደላለህ። የእሱ ደም እንደፈሰሰ አይቀርም፣ ያንተም ደም ይፈሳል። የእሱ ደም በውሾች እንደተላሰ ያንተም ደም በውሻ ይላሳል አለው። ወገኖቼ እግዚአብሔር ቆጥሮ ከፋይ አምላክ ነው። አትሳቱ። እግዚአብሔር አይዘበትበትም። ሰው የዘራውን ያንኑ መልሶ ያጭዳል። በሥጋው የዘራ ከሥጋው መበስበስን ያጭዳል። በመንፈስ የዘራ ከመንፈስ የዘላለም ሕይወትን ያጭዳል ተብሎ ተጽፏል። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 6 ቁጥር 7 ላይ የተመዘገበ ቃል፣ አትሳቱ። እግዚአብሔር የሚቀለድበት አምላክ አይደለም። እያንዳንዱ ሰው የዘራውን ያንኑ ያጭዳል። ለክፉዎች ክፋታቸው ተቆጥሮ ይከፈላቸዋል። ለበጎዎች በጎነታቸው ተቆጥሮ ይከፈላቸዋል። ነቢዩ ኤልያስ ለንጉሡ ለአክዓብ ያለው ይህንን ነው። የእሱን ደም እንዳፈሰስ ያንተም ደም ይፈሳል ይላል እግዚአብሔር። እሱን እንደገደልከው አንተም ትገደላለህ ይላል እግዚአብሔር። ለዚህ ነው አባቶቻችን በሰው ላይ ግፍ አትስሩ ብሎ የሚናገሩት። ይህ ድምፅ የሚሰማችሁ በሩቅ በቅርብ ያላችሁ አባቶቼ፣ እናቶቼ፣ በማንም ሰው ላይ ግፍ አትስሩ። ሰው የዘራውን ያጭዳል። ስንዴ የዘራ ሰው ስንዴ ነው የሚያጭድ። ጤፍ የዘራ ሰው ታውቃላችሁ፣ ገብስ ማጨድ አይችልም። ጤፍ የዘራ ጤፍ ነው የሚያጭድ። ኃጢአትን የሚዘራ መከራን ያጭዳል ተብሎ ተጽፏል። ምሳሌ 22 ቁጥር 8 ግፍን የምንዘራ ከሆነ ኃጢአትን የምንዘራ ከሆነ መከራን ማጨዳችን አይቀርም። የጊዜ ጉዳይ ነው። ደግሞ የምናጭደው የዘራነውን ብቻ አይደለም፣ ከዘራነው እጥፍ ነው የምናጭደው። 10 ኪሎ ስንዴ የዘራ ሰው 10 ኪሎ ስንዴ ብቻ አይደለም የሚያጭደው፣ እጥፍ ነው የሚያጭደው። ከዘራነው በላይ አንድ ቀን እናጭዳለን። ነቢዩ ኤልያስ ይሄንን ነው ለንጉሡ ለአክዓብ የተናገረ። ታሪኩ ሰፊ ነው። አክዓብም የእጁን አግኝቷል። ሚስቱ ኤልዛቤልም የእጇን አግኝታለች። በዚህ በሁለተኛ ነገሥት ምዕራፍ 9 ቁጥር 30 ጀምሮ ስትመለከቱ ኢዩ የተባለው ሰው አንድ ጊዜ ነገሰ ይላል በይሁዳ ላይ። ኤልዛቤል እንዳስለመደች ቅንድቧን ተቀንድባ ታጥባ ተኩላ ተሸላልማ ከሌሎቹ ነገሥታት ጋር እንደ ጎለመቶች ከኢዩም ጋር እህል ለማድረግ መጣች ወደ ቤተ መንግሥት። ኢዩ ሰላም ነውን ብላ ጠየቀችው ይላል። ያንቺ ጉልምትና እያለ ምን ሰላም አለ አላት። ይህ ንጉሥ እችን ሴት አለ ያዙና ከዚህ ፎቅ ላይ ወደ ምድር ወርውሯት አለ። የኢዩ ወታደሮች ኤልዛቤልን ያዟትና ከፎቁ ላይ
ወደ ምድር ወረወሯት ይላል። እጆቿ ተገነጣጥለው ለብቻቸው፣ ራሷ ተገንጥሎ ብቻውን፣ እግሮቿ ተገነጣጥለው ለብቻ፣ ደሟ ፈሰሰ። የኤልዛቤል ውሾች መጡና የናቡቴን ደም እንደላሱት የኤልዛቤልን ደም ላሱት። እግዚአብሔር ቆጥሮ ከፋይ ነው ማለት ይሄ ነው። ዛሬ ባለ ጊዜ ነን ብለን፣ ዛሬ ጉልበተኞች ነን ብለን፣ ዛሬ ባለ ገንዘብ ነን ብለን በደሃው ላይ የምንቀልድ፣ በምስኪኑ ላይ የምንቀልድ፣ ወገን በሌለው ላይ የምንቀልድ የጊዜ ጉዳይ ነው። እናጭዳለን። መጽሐፍ እንደዚህ ይላል፣ የሰውን ደም የሚያፈስ የእሱ ደም ይፈሳል፣ እግዚአብሔር ሰውን በመልኩ ፈጥሮታልና። ዘፍጥረት 9 ቁጥር 6 ላይ የተመዘገበ እግዚአብሔር ቃሉን አስተውሉት። የሰውን ደም የሚያፈስ የእሱ ደም ይፈሳል፣ እግዚአብሔር ሰውን በመልኩ ፈጥሮታልና። ሰው የሚመስለው እግዚአብሔርን፣ ሰው ክቡር ነው። ሰው ሥላሴን ነው የሚመስለው። ሰውን በመልካችን በምሳሌያችን እንፍጠር ብሎ ነው አምላካችን እግዚአብሔር የመጀመሪያውን ሰው አባታችን አዳምን የፈጠረው። ሰው ማንን ይመስላል ሲባል ሰው የሚመስለው እግዚአብሔር። ስለዚህ ሕንፃ ሥላሴ ክቡር የሆነውን የሰው ልጅ ንጹሕ ደም የምናፈስ ነፍስ ምናጠፋ ምናሰቃይ ካለን ባካችሁ ከዚህ ግብራችን እንመለስ። ኋላ የዘራነውን ማጨዳችን አይቀርም። ለዚህ እኮ ነው ነቢዩ ሆሴዕ ሲናገር ምን አለ? ንፋስን ዘርታችኋል፣ አውሎ ንፋስን ታጭዳላችሁ። ትንቢተ ሆሴዕ ምዕራፍ 8 ቁጥር 7 ላይ ንፋስን ዘርታችኋል፣ አውሎ ንፋስን ታጭዳላችሁ ይላል። እስኪ አንድ ጥያቄ ልጠይቃችሁ። ከንፋስና ከአውሎ ንፋስ የቱ ይበልጣል? አቤት! አውሎ ንፋስ። ይኸውላችሁ ንፋስን ዘርታችኋል፣ የምታጭዱት ግን አውሎ ንፋስ። የበለጠውን ነገር ነው የምታጭዱት። በጎ ነገር ከዘራን፣ መልካም ነገር ከዘራን ስናጭድ ብዙ በጎ ነገሮችን ነው የምናጭደው። ክፉ ነገር ከዘራን የምናጭደው ደሞዛችን የበዛ ክፉ ነገር ነው ማለት። አክዓብም የእጁን አገኘ፣ ኤልዛቤልም የእጇን አገኘች። ናቡቴ ስለ አባቶቹ ርስት ሲል እስከ ሞት ድረስ ታመነ። ታሪኩ ባጭሩ ሄደ። ታሪኩን በመተረክ ጊዜ መውሰድ፣ ጊዜ ማጥፋት አልፈልግም። ወደ እኛ ሕይወት እንመለሰው ወገኖቼ። የአባቶቻችን ርስት የተባለች ሃይማኖታችን ናት። ናቡቴ ስለ አባቶቹ ርስት እስከ ሞት ድረስ እንደታመነ እኛም ስለ አባቶቻችን ርስት ስለ ሃይማኖታችን ስንል እስከ ሞት ድረስ መታመን አለ። እቺ ሃይማኖት እዚህ የደረሰችው በቀልድ አይደለም፣ ዋጋ ተከፍሎባታል። ሰማዕታቱ ዋጋ ከፍለውላታል። ጻድቃኑ ዋጋ ከፍለውላታል። ሐዋርያት ዋጋ ከፍለውላታል። የቀደሙት አባቶቻችን ዋጋ ከፍለዋል። እኛ ክርስትናን ስንቀበል ዋጋ አልከፈልም። እቺን ሃይማኖት ስንቀበል እኛ ዋጋ አልከፈልም። የቀደሙት አባቶቻችን ግን ሥጋቸውን የቆረሱ አሉ፣ ደማቸውን ያፈሰሱ አሉ፣ በመንኮራኩር የተፈጩ አሉ፣ በመጋዝ የተተረተሩ አሉ፣ እንደ ሻማ የቀለጡ አሉ፣ እንደ ጧፍ የነደዱ አሉ፣ እንደ ሽንኩርት የተከተፉ አሉ፣ ወደ አናብስት ጉድጓድ የተጣሉ አሉ፣ በምድረ በዳ የተቅበዘበዙ አሉ። አባቶቻችን ዋጋ የከፈሉላት ሃይማኖት ናት።
የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን አባቶች ዋጋ ከፍለው ለእኛ አስረክበውናል። እኛም የሚከፈለውን ዋጋ ከፍለን ከአባቶቻችን የተረከብናትን ሃይማኖት ለሚቀጥለው ትውልድ ማስተላለፍ አለብን። የጉልበት ዋጋ ከተከፈለ የጉልበት ዋጋ እንከፍላለን። ዋጋው የገንዘብ ዋጋ ከሆነ ገንዘባችንን እንከፍላለን። ነፍስ መስጠት ከሆነ ነፍሳችንን እስከ መስጠት እንደርሳለን። ናቡቴ ስለ አባቶቹ ርስት ሲል እስከ ሞት ድረስ እንደታመነ እኛም ስለ ሃይማኖታችን እስከ ሞት ድረስ መታመን አለን። መጽሐፍ እንደዚህ ይላል። በዚህ በይሁዳ መልእክት ምዕራፍ 1 ቁጥር 3 ላይ የተመዘገበ ቃል አንድ ምዕራፍ ብቻ ነው ያለው። ቃሉን አስተውሉት። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳቸው እጽፍላችሁ ዘንድ ወደድኩኝ። ከብዙ ጊዜ በፊት አንዳንዶች ሾልከው ገብተዋልና ብሎ ነው የተናገረው። አስተውሉት እስኪ። ይህንን ኃይለ ቃል ላነበው ፈልጋለሁ። ይሁዳ ምዕራፍ 1 ነው ያለው ቁጥር 3 ጀምሮ ወዳጆቼ ሆይ ብሎ ይጀምራል። ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ መክራችኋለሁ። ሃይማኖት ለቅዱሳን ነው የተሰጠው። ለዚህ ነው ሐዋርያው ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት እንድትጋደሉ እመክራችኋለሁ አለ። በምንድን ነው የምንጋደለው? በጦር አይደለም፣ በሰይፍ አይደለም፣ በጋሻ አይደለም፣ በሌላም ስጋዊ ነገር አይደለም የምንጋደለው። ወገኖቼ የምንጋደለው ለጣዖት አልሰግድም፣ ክርስቶስን አልክድም በማለት በጾም በጸሎት እንዲህ ባለ ጉባኤ ቁጭ ብሎ ቃሉን በመስማት ለእግዚአብሔር ክብር በመዘመር እግዚአብሔርን ብቻውን በማምለክ መጋደል ያስፈልጋል። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ አለና ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንዶች ሾልከው ገብተዋልና አለ። ሾልከው ምን ብለዋል አለ? ሾልከው ገብተዋልና ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንዶች ሾልከው ገብተዋልና አለ። በየቦታው ይገባዋል። በሰንበት ትምህርት ቤት ውስጥ የገቡ ይኖራሉ። ከሰባኪያን መካከል የገቡ ይኖራሉ። ከዘማሪያን መካከል የገቡ ይኖራሉ። ከእውነተኛ አባቶች መካከል የገቡ ይኖራሉ። ሾልከው ገብተዋል አለ መጽሐፉ። የእግዚአብሔር ቃል ግንባር ላይ አልተጻፈም፣ ለይቶ ማወቅ አይቻልም። ሰባኪዎቻችሁን ለዩ፣ ዘማሪዎቻችሁን ለዩ፣ አባቶቻችሁን ለዩ፣ አገልጋዮቻችሁን ለዩ። ዛሬ ዘመኑ በጣም በጣም አደገኛ ክፉ ዘመን ነው። ለዚህ ፍርድ የተጻፉ አንዳንዶች ሾልከው ገብተዋልና ከእውነተኞች ጋር የተቀላቀሉ ሐሰተኞች ሾልከው የገቡበት ዘመን ነው። እናንተ ግን ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ተጋደሉ። የምንጋደለው ሁላችሁ ለጣዖት አልሰግድም፣ አምላኬን አልክድም እያልን ነው እንጂ በስጋዊ ነገር አይደለም የምንጋደለው። በጦርና በጋሻ በሰረገላ በዘመነኛ መሳሪያ አይደለም። እኛ ክርስቲያኖች የምንጋደለው በጾምና በጸሎት ነው የምንጋደለው። አምላካችን እግዚአብሔር ለቅዱሳን
አንድ ጊዜ ፈጽማ በተሰጠች ሃይማኖት ሁላችንን እስከ መጨረሻው ድረስ ያጽና። ያው አባቶች የተጋደሉላት ሃይማኖት ናት። እነ ቅዱስ ጊዮርጊስ የተጋደሉላት ሃይማኖት ናት። እነ ቅድስት አርሴማ ዋጋ የከፈሉላት ሃይማኖት ናት። ቅድስት አርሴማ ስለ ጌታዋ ስትል ጡቷ እስከ መቆረጥ ዓይኗ እስከ መፍረጥ በሰማዕትነት አንገቷ እስከ መቀላት ድረስ የደረሰችላት ሃይማኖት ናት። እነ ቅዱስ ጊዮርጊስ በመንኮራኩር እስከ መፈጨት፣ በመጋዝ እስከ መተርተር የተጋደሉላት ሃይማኖት፣ ዋጋ የከፈሉላት ሃይማኖት ናት። እዚህ የደረሰችው አልጋ ባልጋ በሆነ መንገድ አይደለም፣ ዋጋ ተከፍሎ ነው። እስኪ አንድ ታሪክ ላስታውሳችሁ። እቺ ቤተ ክርስቲያን ምን ያህል ዋጋ የተከፈለላት እንደሆነች፣ ሃይማኖታችን እዚህ የደረሰችው በብዙ ተጋድሎ፣ በብዙ መከራ፣ በብዙ ፈተና እንደሆነ እስኪ አንድ በቤተ ክርስቲያናችን የሚተረክ የአንድ ሰው ታሪክ ላስታውሳችሁ። ቶማስ ዘመራስ ተብሎ ይጠራል። በዘመነ ሰማዕታት የነበረ ታላቅ ሰው ነው። ሊቅ ነው፣ ሐዋርያ ነው፣ ሰማዕት ነው፣ ባህታዊ ነው፣ ጳጳስ ነው። ለሁላችን ምሳሌ፣ ለሁላችን አርያ፣ ለሁላችን አብነት የሚሆን ታላቅ አባት፣ ለዓለም ያበራ ክርስቶስን በመከራው በስቃዩ የሰበከ ታላቅ አባት ነው። ከ200 እስከ 300 ዓመተ ምህረት ድረስ የነበረ ታላቅ ሰማዕት ነው። ቶማስ ማለት የስሙ ትርጉም ፀሐይ ማለት ነው። ንገሩኝ፣ ቶማስ ማለት ምን ማለት ነው አልኳቸው? ፀሐይ። በቤተ ክርስቲያናችን ቶማስ በሚባል ስም የሚታወቁ ብዙ ቅዱሳን አሉ። መጽሐፍ ቅዱስንም ስናነብ እንደዚሁ እኛ አሁን የምንመለከተው ቶማስ ዘመራስ የሚባል ነው። መራስ የአገሩ ስም ነው። ከዛ ሀገር የመጣ ቶማስ። በሱ ዘመን ዲዮቅልጥያኖስ የሚባል ንጉሥ ነበረ። እግዚአብሔርን የማይፈራ ነው ዲዮቅልጥያኖስ። ሰውን የማያፍር ነው። ያለ ስርዓት ያለ አገባብ የሚኖር ንጉሥ ነው ዲዮቅልጥያኖስ ማለት። ስልጣን አለው፣ ሰራዊት አለው፣ በቤተ መንግሥት ነው የሚኖረው። ለስጋው የሞላለት ሰው ነው፣ ግን እግዚአብሔር የሌለው ነው ዲዮቅልጥያኖስ ማለት። ምን ዋጋ አለው? ስልጣን ኖሮን፣ እውቀት ኖሮን፣ ገንዘብ ኖሮን፣ በሰራዊት እየታጀብን፣ በአማረ ወላንሳ ላይ እየተመላለስን፣ ከዝሆን ጥርስ በተሰራ አልጋ ላይ እየተኛን፣ እግዚአብሔር ከሌለን ምን ዋጋ አለው? ክርስቲያኖች በስጋችን ሞልቶልን ዓለምን ጭብጥ እርግጥ አድርገን ገዝተን እግዚአብሔርን ማንፈራ፣ እግዚአብሔርን የማናቅ፣ እግዚአብሔርን የማናመልከው ከሆነ ምስኪኖች ነን፣ ድሆች ነን እኛ። መጽሐፍ እንደዚህ ይላል፣ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይረባዋል ተብሎ ተጽፏል። በዚያ በማቴዎስ ወንጌል በምዕራፍ 16 ቁጥር 26 ላይ የተመዘገበ ቃል። እስኪ ጉባኤው ይህን ቃል ከኔ ቀጥሎ ይናገር። ሰው በሉ እስኪ ሁላቸው ድምፃችሁ ይውጣ። ኦርቶዶክሳውያን፣ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይረባዋል? የሁላችሁ ዓለምን ማትረፍ ገንዘብን ማትረፍ ሊሆን ይችላል። ዓለምን ማትረፍ እውቀትን ማትረፍ ሊሆን ይችላል። ዓለምን ማትረፍ ስልጣንን ማትረፍ ሊሆን ይችላል። ገንዘብ ኖሮን፣ ስልጣን ኖሮን፣ እውቀት ኖሮን እግዚአብሔር ከሌለን ድሆች ነን። ደግሞ ገንዘብም ሳይኖረን፣ ስልጣንም ሳይኖረን፣ እውቀትም ሳይኖረን እግዚአብሔር ካለን ደግሞ ባለጸጎች ነን። ሰው ታላቅ የሚባለው ስላለው ነገር አይደለም። ሰው ታላቅ የሚባለው እግዚአብሔርን የሚያመልክ ከሆነ። ሰው ባለጸጋ ነው የሚባለው ወገኖቼ፣ እግዚአብሔርን የሚያመልክ እግዚአብሔርን የሚያውቅ ከሆነ ሰው ባለጸጋ ነው። ምንም የለኝም አትበሉ። እግዚአብሔር ካላችሁ ባለጸጎች ናችሁ። ድሃ ነኝ አትበሉ። እግዚአብሔር ያለው ሀብታም ነው። እንመለስ። ዲዮቅልጥያኖስ ጣዖት አምላኪ ነው።
እና መኮንኖችን ልኮ ታሪኩን ላሳጠር ቶማስ ዘመራስ የተባለውን ሊቅ ክርስቶስን እንዲክድ ለጣዖቱ እንዲንበረከክ አዘዘው ይላል። ለመኮንኖቹ ቶማስ ምን ብሎ መለሰላቸው? እኔ ክርስቶስን አልክድም ለጣዖትም አልሰግድም። ከቤቱ እየጎተቱ አወጡት ቶማስን። በሕዝብ ዘንድ በጣም ተወዳጅ ነው፣ ጻድቅ ነው፣ ንጹሕ ነው። ነገር ግን ቅድስናውን ንጽሕናውን አይተው እንኳን አራሩለትም። እየጎተቱ እያነሱ እየጣሉ ወደ ዲዮቅልጥያኖስ አመጡት። መኮንኖቹ ቤተ መንግሥት መጥቶ ተጠየቀ። ለጣዖት አትሰግድም ክርስቶስን አትክድም ብሎ ንጉሡ ጠየቀው። ሳይፈራ ሳያፍር በንጉሡ ፊት መሰከረ። ምን ብሎ? እኔ ጌታዬን አልክደው፣ እኔ ክርስቶስን አልክደው። ሞቶ ሕይወት የሰጠኝ እሱ ነው። ራቁቱን ሆኖ ጸጋውን ያለበሰኝ እሱ ነው። ቆስሎ የፈወሰኝ እሱ ነው። ተዋርዶ ያከበረኝ እሱ ነው። ድሃ ሆኖ ባለጠጋ ያደረገኝ እሱ ነው። ሞቶ ሕይወቱን የሰጠኝ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ነው። እሱን አልክደውም ለጣዖትም አልሰግድም አለ። ውሰዱና መከራ አድርሱበት፣ አሰቃዩት አላቸው ለወታደሮቹ ለመኮንኖቹ። በቶማስ ላይ መከራ ያመጡበት ጀመረ። ሌሎች ክርስቲያኖች ይህን ሲያዩ ሃይማኖታቸውን እንዲክዱ ከእምነታቸው ተስፋ ቆርጠው ወደ ኋላ እንዲመለሱ በቶማስ ላይ መከራ ያጸኑበት ጀመረ መኮንኖቹ። የመጀመሪያው መከራ የዘይት ድፍድፍ፣ የፈላ የዘይት ድፍድፍ ውስጥ ጨመሩት ራቁቱን። ቶሎ እንዳይሞት ተሰቃይቶ እንዲሞት እዛ የዘይት ድፍድፍ ውስጥ ቶማስን ጨመሩት። ከዛ ውስጥ አውጡትና አሁንስ አቋምህን አትቀይርም፣ አሁንስ ክርስቶስን አትክድም፣ ለጣዖት አትንበረከክም አሉት። እዛ መከራ ውስጥ ሆኖ ክርስቶስን አልክደውም ለጣዖትም አልሰግድም አላቸው። ታሪኩ ሰፊ ነው። ከዚህ በኋላ ወገኖቼ አወጡትና አንድ ጨለማ ቤት ውስጥ አስገቡት። ጉድጓድ ቆፍረው እዛ ጉድጓድ ውስጥ ወረወሩት። 22 ዓመት ጨለማ ቤት ውስጥ ብቻውን ይህንን ታላቅ ሰው ዘጉበት ይላል። በዓመት አንዴና ሁለት ጊዜ እየመጡ ከአካሉ ላይ አንድ ጊዜ እግሩን ይቆርጣል። በሌላ ጊዜ ደግሞ ይመጡና አንደኛውን እግሩን ይቆርጡታል። ቀኝ እጁን ይቆርጣል፣ ግራ እጁንም ይቆርጡታል። አንድ ጆሮውን፣ ሁለተኛ ጆሮውን ይቆርጡታል። እንደዚህ እያሉ ለ22 ዓመት በጨለማ ቤት ውስጥ ጉድጓድ ውስጥ ጥለውት ቶማስ ዘመራስን መከራ አጸኑበት። እግሩን ቆርጠው ሄዱና በእሳት እየለኮሱ ለጣዖታቸው ያጠኑት ነበር። አንድ ደግ ሴት፣ አንድ ክርስቲያን ሴት የቶማስ ዘመራስን እዛ ጉድጓድ ውስጥ መውደቅ ያየች ተደብቃ እየመጣች የሚበላውንና የሚጠጣውን ነገር በቀን አንድ ጊዜ ታቀርብለት ነበር። መቼም ክፉዎች ቢበዙ ደግ ሰው አይጠፋ። እቺ ደግ ሴት፣ እግዚአብሔርን የምትፈራ ሴት ተሰውራ ተደብቃ እየመጣች የእግዚአብሔር ሰው ነው፣ ምንም ያውቀው ነገር የለም፣ ወንጀል የለበትም፣ ኃጢአት የለበትም ብላ እንጀራ ታቀብለዋለች፣ የሚጠጣውን ውሃ ትሰጠዋለች። 22 ዓመት ሙሉ ቶማስ ዘመራስ እጁ ተቆርጧል፣ እግሩ ተቆርጧል፣ ዓይኑ ፈርጧል፣ ሁለት ጆሮቹ ተቆርጠዋል። በቃ ከላይ ብቻ ሊቀር ነው። ልክ ከ22 ዓመት በኋላ ዘመን መጣ። ዲዮቅልጥያኖስ የሚባለው ንጉሥ ከስልጣን ወረደና ቆስጠንጢኖስ የሚባል ደግ ንጉሥ በሮም ላይ ነገሰ። ልክ ቆስጠንጢኖስ ሲነግስ አዋጅ አወጣ። አብያተ ጣዖታት፣ የጣዖት ቤቶች
ቤቶች እንዲዘጉ፣ አብያተ ክርስቲያናት እንዲከፈቱ፣ የታሰሩ ክርስቲያኖች እንዲፈቱ ቆስጠንጢኖስ የሚባለው ደግ ንጉሥ አዋጅን በአዋጅ ሻረና ክርስቲያኖች የታሰሩ እንዲፈቱ፣ የጣዖት ቤቶች እንዲዘጉ፣ አብያተ ክርስቲያናት እንዲከፈቱ አደረገ። የተዘጉ አብያተ ክርስቲያናት በሙሉ በቆስጠንጢኖስ ዘመን በምህረት ተከፈቱ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እግዚአብሔር እንደዚህ አይነት ዘመን ያምጣልን። እግዚአብሔር ደግ ንጉሥ፣ መልካም ንጉሥ ለዓለማችን ይስጥልን። ቆስጠንጢኖስ አዋጅ አወጣ። የታሰሩ ሁሉ ተፈቱ። የተዘጉ አብያተ ክርስቲያናት በሙሉ ተከፈቱ። ቶማስ ዘመራስ እዛ እንዳለ ማንም አያውቅም። የሞተ መስሏቸዋል ሌሎች። ይቺ ሴት ሄዳ ተናገረች። ቶማስ በሕይወት አለ፣ ጨለማ ቤት ውስጥ ጉድጓድ ውስጥ ተጥሏል። የዛሬ 22 ዓመት ሂዱና ከዛ አውጦታል። እዛ ሲመጡ እጅ የለውም፣ እግር የለውም፣ ሁለት ጆሮዎቹ የሉም፣ ሁለት ዓይኑ ጠፍቷል። ጉንድሽ ሆኖ ብቻውን ጉድጓድ ውስጥ ቁጭ ብሏል። ግን እንደዛም ቢሆን ቶማስ ያምር ነበረ፣ ፊቱ ያበራ ነበረ፣ ፊቱ እንደ ብርሃን ያንጸባርቅ ነበረ። ስለ ክርስቶስ ሲል፣ ስለ አምላኩ ሲል፣ ስለ ጌታው ሲል አልክደውም ብሎ ዋጋ የከፈለ በነፍሱ ተወራርዶ ክርስቶስን የሰበከ ነው ቶማስ። የዘመኑ ፓስተሮች ሕዝቡን የሚቀልዱበት፣ ኢየሱስን የማያውቁ በኢየሱስ ስም ገንዘብ የሚሰበስቡ፣ በሰማዕታቱ ላይ አፋቸውን ያላቀቁ፣ በቅዱሳኑ ላይ አፋቸውን ያላቀቁ፣ በነ ቅዱስ ጊዮርጊስ ላይ አፋቸውን ያላቀቁ ሚሳደቡ፣ ጊዮርጊስ በመጋዝ የተተረተረው ለራሱ ነው የሚሉ፣ ስለ ክርስቶስ የተቀበለውን መከራ እነ ቅድስት አርሴማ ስለ ክርስቶስ የተቀበሉትን መከራ የሚያጣጥሉ ሰዎች ተነስተዋል። ጌታዋን የተማመነች በግ ላቷን ውጭ ታሳድራለች ይባላል። የተማመኑትን ተማምነው በቤተ ክርስቲያኒቱ ላይ አፋቸውን ያላቀቃሉ፣ ይሳደባሉ። ይህ ሀገር ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው፣ የማይደበቅ ዜና ነው። ምን ይሳደቡታል? ድንግል ማርያም ላይ ይሳደባል። በጻድቃን ላይ የስድብ ቃል ይናገራል። በሰማዕታት ላይ የስድብ ቃል ይናገራል። በደግማችን ላይ፣ በትውፊታችን ላይ፣ በቀኖናችን ላይ እንደ ልባቸው ይናገራሉ። የሚከለክላቸው የለም። ጊዜው የኛ ነው፣ ዘመኑ የኛ ነው እያሉ ማለት ነው። በዚህ ሕይወት ውስጥ ላሉት አምላካችን እግዚአብሔር ልብ ይስጥልን በቸርነቱ አሜን በሉ። እንመለስ ወደ ቀደመ ነገራችን። መጡና ከጉድጓድ ውስጥ አወጡ። እነሱ ሞተ ብለው ነበረ። ሲደርሱ ግን ከነ ሕይወቱ ሆኖ እጅ የለው፣ እግር የለው፣ ዓይኑ ፈርጧል፣ ጆሮ ተቆርጧል። ከጉድጓድ ውስጥ አወጡት። እሱ ከጉድጓድ በወጣበት ዘመን አርዮስ በክህደቱ ምክንያት ታሪኩን ላሳጠርላችሁ የሚወገዝበት ዘመን ነበረ። የኒቅያ ጉባኤ ማለት 318ቱ ሊቃውንት አርዮስን ለማውገዝ ሲሰበሰቡ ቶማስ አንደኛው ሆኖ ተመረጠ። እንዳይሄድ እግር የለው፣ ዓይኑ አያይም፣ እጅ የለው። ደቀ መዛሙርቱ ይላል በቅርጫት ውስጥ አደረጉና በአህያ ላይ አስቀምጠውት ወደ ኒቅያ ጉባኤ ቶማስ ዘመራስን ይዘውት መሄድ ጀመሩ። አህያ ላይ ተቀምጦ ወደ ኒቅያ ጉባኤ ይሄድ ጀመረ። ከ318ቱ ሊቃውንት መካከል አንዱ ሆኖ አርዮስን ለማውገዝ። ታሪኩ ሰፊ ነው። ድንገት መንገድ ሲሄዱ መሽቶባቸው አንድ ቦታ አደሩ። አርዮሳውያን ወደ ቶማስ ዘመራስ ደቀ መዛሙርቱ ጋር መጡና ተጭነው የሚሄዱበትን አህዮች 2 ነበሩ። አንገታቸውን ቆርጠው ጣሉ። ጠዋት ተነስተው አህያቸውን ጭነው ለመሄድ ሲሉ አህዮቹ አንገታቸው ታርደዋል፣ ሞተዋል። ለቶማስ መጥተው ነገሩት። ጠላት ይህን አደረገ ብለው አሉት። እንዲህ አላቸው ቶማስ ይላል መጽሐፉ ገድሉን ስታነቡት፣ አንገታቸውን አንሱና
ወደ አካላቸው ላይ መልሶ እኔ እዚህ ጸሎት አድርጋለሁ አለ። እሱ ባለበት ሆኖ ይጸልያል። እነሱ አንገታቸውን አንስተው ወደ አህዮቹ ሲመልሱ እንደገና እግዚአብሔር ነፍስ ዘርቶባቸው ተመለሱ ይላል። ነክቶ ጉዞ ጀመሩ ይላል። እግዚአብሔር የተመሰገነ ይሁን። ምን ይሳነዋል? እግዚአብሔር ሁሉን ቻይ ነው። እግዚአብሔር ልክ እዛ ሲደርሱ 317ቱ ቀድመው ተገኝተዋል። ቶማስ ዘመራስ ዘግይቶ ገባ። ሌሎቹ አለባበሳቸው ያማረ ነው። መጎናጸፊያቸው፣ መስቀላቸው፣ ቀሚሳቸው ያምራል። ቶማስ ዘመራስ እጁ ናቸው፣ እግሩ ናቸው፣ አይኑ ፈርጦ፣ ጆሮው ተቆርጦ በቅርጫት ሆኖ ከሊቃውንቱ ከ318ቱ ሊቃውንት መካከል አንዱ ሆኖ ቁጭ አለ። አባቶች ተነስተው እየመጡ ቶማስ ዘመራስ ለክርስቶስ የከፈለውን ዋጋ ስለሚያውቁ በረከት ትድረሰኝ እያሉ እጁን ይስሙ እግሩን ይስሙ ነበር። የተቆረጠውን እየመጡ ይስሙ ነበረ። ቶማስ ዘመራስ ስለ ክርስቶስ ሲል፣ ስለ ተዋህዶ ሲል፣ ስለ ኦርቶዶክስ ሲል በነፍሱ ተወራርዶ ወገኖቼ ሁሉን ነገር በጸጋ ተቀብሎ እስከ መጨረሻው የታመነ ሰው ነው። ያኔ ነው እንግዲህ አርዮስ ወልድ ፍጡር ነው ሲል አባቶች አስተማሩ። አባቶች መጽሐፍ ጠቅሰው ነገሩት። አልመለስም አለ። እሱን አውግዘው ለዩት። እኛ ኦርቶዶክስ ነን ብለው ለመጀመሪያ ጊዜ በ325 ዓመተ ምህረት ኦርቶዶክስ የሚለውን ስም አወጡ። ኦርቶዶክስ ማለት ቀጥተኛ ሃይማኖት ማለት። ብዙ ጊዜ ከቆየ በኋላ ስንክሳሩ እንደሚነግረን ነሐሴ 24 ቀን ቶማስ የሚባለው በክብር አረፈ ይላል። ወገኖች ይህን ታሪክ የተረኩላችሁ ዝም ብዬ አይደለም። አባቶቻችን ስለዚህች ሃይማኖት ዋጋ ከፍለውላታል። በነፍሳቸው ተወራርደው እስከ ሞት ድረስ ታምነውላታል። ስለዚህ በዚህ ዘመን ያለን እኛ ክርስቲያኖች መክፈል የሚገባንን ዋጋ ከፍለን እቺን ሃይማኖት ለሚቀጥለው ትውልድ ማሻገር ማስተላለፍ አለብን። ምናልባት የነፍስ ዋጋ በዚህ ዘመን ላይ ይጠየቅ ይችላል። ሶስት ነገሮችን በዋናነት ባጭሩ አይቼ መልእክቴን እንጠቀልላለሁ። ከእያንዳንዳችን የሚጠበቁ ነገሮች። ይሄ ጉባኤ ዋጋ ተከፍሎበት የተሰራ ጉባኤ እንዲሁ ብቻ ተሰብስበን እልል ብለን አጨብጭበን የምንለያየት ጉባኤ ብቻ አይደለም። እንደው ለፎቶ ብቻ የተሰራ ጉባኤ በምን አይነት ሁኔታ ውስጥ እንዳለን እኔ ከምነግራችሁ በላይ እያንዳንዳችሁ ጠንቅቃችሁ ታውቁታላችሁ። ስለዚህ ከሁላችንም የሚጠበቅ ነገር አለ። የድርሻችንን መወጣት አለብን። በሁለትና በሶስት ሰዎች መውጣትና መውረድ ሃይማኖታችንን ማስቀጠል አንችልም። በጥቂት ሰዎች ድካም ሃይማኖታችንን ማቆየት አንችልም። በዓመት አንዴና ሁለቴ እንዲህ ባለ ጉባኤ ተሰብስቦ ወገኖቼ በመበታተን ብቻ ቤተ ክርስቲያን መቀጠል አትችልም ነው ማለት። ከወጣቱም ይጠበቃል፣ ከሃይማኖት አባቶች ይጠበቃል፣ ከሁላችንም ብቻ የሚጠበቅ ነገር አለ። እያንዳንዳችን የድርሻችንን መወጣት አለብን። ቤተ ክርስቲያን እንድትቀጥል ከፈለግን፣ ሃይማኖታችን እንድትቀጥል ከፈለግን ወገኖቼ ስራ መስራት መቻል አለብን። የመጀመሪያ ከካህናት አባቶቻችን ምን ይጠበቃል ስንል የመጣውን ሕዝብ በሃይማኖት እንዲጸና የእረኝነትን ሥራ በአግባቡ መወጣት፣ በቅዱስ ጴጥሮስ በኩል የተሰጠንን ኃላፊነት መወጣት። ቅዱስ ጴጥሮስን ትወደኛለህ እንደምወድህ አንተ ታውቃለህ ሲለው ግልገሎቼን አሰማራ። ጴጥሮስ ትወደኛለህ እንደምወድህ አንተ ታውቃለህ፣ ጠቦቶቼን ጠብቅ።
ጴጥሮስ ትወደኛለህ? ለሶስተኛ ጊዜ እንደምወድ አንተ ታውቃለህ። በጎቼን አሰማራ። ስለዚህ ከአባቶቻችን ከካህናት ከአገልጋዮች የሚጠበቀው ነገር ምንድን ነው? ለመንጋው አርያ መሆን፣ ለመንጋው ምሳሌ መሆን፣ ግልገሎቹን ማሰማራት፣ ጠቦቶቹን ወጣቶቹን መጠበቅ፣ በጎቹን አረጋውያትን መጠበቅ። ይሄ ከአባቶቻችን ከካህናት የሚጠበቅ ነው። የመጀመሪያው የመጣውን ሕዝብ በአግባቡ መያዝ። ወገኖቼ ወጣት የሌለባት ቤተ ክርስቲያን ወደፊት እንደምትቀጥል እርግጠኛ ሆኖ ለመናገር በጣም ከባድ። ይህ የመጣውን ወጣት አባቶቻችን ፊት ሳንነሳው፣ ፊታችንን ሳናጠቁር፣ ፍቅር ሰጥተን እጃችንን ከፍተን በፍቅር ተቀብለን የሚገባውን ትምህርት አስተምረን የሚገባውን ትምህርት ሰጥተን በቤተ ክርስቲያን ውስጥ እንዲቆዩ በሃይማኖታቸው እንዲጸኑ አባቶቻችን ካህናት ኃላፊነትን መወጣት፣ ሰነፍ እረኛ አለመሆን። ምን ይላሉ አባቶች? ሰነፍ እረኛ ከሩቅ ይመልሳል ይላል። አንዳንድ ሰዎች በቅርብ መመለስ የሚገባቸውን በቅርብ ሳይመልሷቸው በሩቅ ሊመልሳቸው ሰዎች አሉ። ስለዚህ ይሄ ለአባቶቻችን ለካህናት፣ በዘመኑ ላለን ለአገልጋዮች የመጀመሪያው መልእክት ይሄ ኃላፊነታችንን እንወጣ። አዎ ቤተ ክርስቲያኒቱ ብዙ መልካም አባቶች፣ መልካም እረኞች አሉ። ኃላፊነታቸውን የሚወጡ በጎቹን የሚጠብቁ በሃይማኖት እንዲጸኑላቸው በምግባር እንዲቀኑላቸው የሚያደርጉ መልካም አባቶች አሏት ቤተ ክርስቲያኒቱ። በዚያው ልክ ደግሞ የሰነፍናል። በጎቹን እያስበላን ያለን፣ በጎቹን እያስነጠቅን ያለን ደግሞ እረኞች አለን። ስለዚህ ራስን ማየት ያስፈልጋል። የመጀመሪያው መልእክታችን ይሄ። ወደ ሁለተኛ ወጣቶች በጉብዝናችን ወራት ፈጣሪያችንን ማሰብ ወደ ቤተ ክርስቲያን መቅረብ አለብን። ለሃይማኖታችን ማድረግ የሚገባንን ነገር ማድረግ አለብን። ይሄ የምንፈዝበት ዘመን አይደለም። ሐሞቱ የፈሰሰ ወጣት በዚህ ዘመን ለቤተ ክርስቲያን አይጠቅማትም። በገንዘባችን ሊሆን ይችላል፣ በጉልበታችን ሊሆን ይችላል፣ ባለን እውቀት ሊሆን ይችላል። ለሃይማኖታችን ወገኖቼ መክፈል የሚገባንን ዋጋ ከፍለን የድርሻችንን መወጣት አለብን። በዓመት አንዴና ሁለቴ ለሚሰራ ጉባኤ ተሰብስቦ ከዛ መበተን አይደለም። በመጀመሪያ ራስን ማብቃት። ራሳችንን የምናበቃው በምንድን ነው? የቤተ ክርስቲያኒቱን ትምህርት በሚገባ ቀርቦ በመማር መጽሐፍ ቅዱስን በማጥናት ለሚጠይቁን ሰዎች መልስ ለመስጠት ዘወትር የተዘጋጀን በመሆን ከአባቶቻችሁ እግር ስር ቁጭ ብላችሁ መማር። ስርዓተ ቤተ ክርስቲያን፣ የቤተ ክርስቲያን ታሪክ፣ የመጽሐፍ ቅዱስ ጥናት፣ ዶግማውን፣ ቀኖናውን፣ ትውፊቱን፣ እያንዳንዱን የቤተ ክርስቲያን ትምህርት ቁጭ ብሎ ከአባቶች እግር ስር፣ ከመምህራን ስር፣ ከሊቃውንት ስር መማር። ወጣቶች በስሜት እንዳትነዱ፣ በስሌት ለመኖር መኮር። ይህ በስሜት የመጣ ወጣት አንዳንድ ጊዜ ከጥቅሙ ጉዳቱ ሊያመዝን ይችላል። ያለ እውቀት ከሆነ መንፈሳዊ ትምህርት ሳይኖርን ቤተ ክርስቲያኒቱን ሳናውቃት ዝም ብለን በስሜት የመጣን እንደሆነ አንዳንዴ ከጥቅሙ ጉዳቱ ሊያመዝን ይችላል። አንድና ሁለት ሰው እንደ ጠፍከት ሊነዳን ይችላል። ስለዚህ ቁጭ ብሎ በሰንበት ትምህርት ቤት ውስጥ ገብቶ መማር፣ በማህበራት ውስጥ መታቀፍ፣ የሚገባውን መሰረታዊ ትምህርት መማር፣ ከልምድ አምልኮ ወጥቶ በእውቀት ማምለክ መጀመር። ስትጠየቁ ስለ ሃይማኖታችሁ፣ ስለ እያንዳንዱ ስርዓታችሁ አፋችሁን ሞልታችሁ መመስከር እንድትችሉ የግድ መማር ያስፈልጋል። ወጣቱ መማር አለበት። ምን ይላል አባቶቻችን? ካልተማሩ አያውቁ፣ ካላወቁ አይጸድቁ ይላል። እስኪ ካልተማሩ አያውቁ፣ ካላወቁም አይጸድቁም። ስለዚህ ለማወቅ ምን ያስፈልጋል? መማር ያስፈልጋል።
ለመጽደቅም ማወቅ ያስፈልጋል። ስለዚህ ወጣቱ የሚጠበቅበት ምንድነው? ትምህርት መማር አለ። እንደውም የሚቀድመው የመጀመሪያው ራሳችሁን ማብቃት አለባችሁ። አገልግሎት ከመጀመር በፊት፣ ምንጣፍ ከማንጠፍ በፊት፣ አስፋልት ከማጠብ በፊት ወገኖቼ፣ ሌላም አገልግሎት ከመጀመር በፊት የሚቀድመው የቤተ ክርስቲያኑን ትምህርት መማር። ቤተ ክርስቲያኗን እወቋት መጀመሪያ። ከዛ በኋላ መከራ ሲመጣ ወገኖቼ መከራውን ብንቀበልም ስለ ሃይማኖታችንም ስለ ማዕዘባችንም ስለ ክርስትናችንም ምንም ነገር ብንቀበል እንኳን የምንሞትበትን ምክንያት እናውቀዋለን። መከራ የምንቀበልበትን፣ የምንታሰርበትን፣ የምንገረፍበትን ዓላማውን ገልጾን ከሆነ ያን ጊዜ መጠቀም እንችላለን። ስለዚህ እኔ ወጣቶቹን አሁን ብዙዎቻችሁ ወጣቶች ናችሁ፣ አደራ ማለት የምፈልገው በአጽንኦት መናገር የምፈልገው ራሳችሁን አብቁ፣ ቀርባችሁ ተማሩ ወገኖቼ። ራስን አዘጋጅቶ መኖር ከዛ በኋላ ነው ሌላም ነገር ቢመጣ እስከ ሞት ድረስ መስዋዕትነት መክፈል ምንችለው ያኔ ነው። ስለዚህ ወጣቶች በዚህ ራሳችሁን በደንብ እንድታዘጋጁ እግረ መንገዳችንን መጠቆም እንፈልጋለን። ሶስተኛና የመጨረሻ እግዚአብሔር በገንዘብ የባረካችሁ፣ እግዚአብሔር በሀብት የባረካችሁ በደንብ አድርጋችሁ ወገኖቻችሁን እያገዛችሁ እየረዳችሁ እየተባበራችሁ በልማት ሥራ ውስጥም ተሳታፊዎች ሁኑ። ወገኖቼ ቤተ ክርስቲያኒቱን ማስቀጠል የምንችለው በኢኮኖሚም ደረጃ ተወዳዳሪዎች መሆን ከቻለ። ዳቦ ቤት ክፈቱ፣ አጸደ ሕፃናት ክፈቱ፣ ትምህርት ቤት እየተባበራችሁ ኦርቶዶክሳውያን ክፈቱ። የእናንተ ልጆች ሌላ ቦታ ሄደው እንዳይማሩ በራሳችሁ ትምህርት ቤት ውስጥ መማር እንዲችሉ መብታችሁ እኮ ነው። ማንም አይከለክላችሁ። እንደው በፉከራ ብቻ እንደው በምኞት ብቻ ቤተ ክርስቲያኒቱን ማስቀጠል አንችልም። ገንዘብ ያላችሁ እግዚአብሔር በገንዘብ ላይ የሾማችሁ ኦርቶዶክሳውያን ጎረቤታችሁን፣ ወንድማችሁን፣ እህታችሁን እየደገፋችሁ እያገዛችሁ በኢኮኖሚ አሳድጉት። በልማት ውስጥ ተሳታፊ ሁኑ። ትምህርት ቤት ገቡ፣ አጸደ ሕፃናት ገቡ፣ ሆስፒታል ገቡ። ትንሽ የሚባል ሚናቅ ነገር የለም። ለምን ወፍጮ ቤት ቢሆን እሱን ስሩት። በሥራ ምክንያት፣ በጥቅማ ጥቅም ምክንያት፣ በተለያየ ነገር ምክንያት ሃይማኖታቸውን የሚቀይሩ ማተባቸውን የሚበጥሱትን መመለስ አለብን፣ ማስቀረት አለብን። ወደዛ እንዳይሄዱ ወገኖች መከልከል መቻል አለብን። አቅማችን የፈቀደውን ነገር ሁሉ ማድረግ። አምላካችን እግዚአብሔር ያለነውን እስከ መጨረሻ ድረስ በሃይማኖታችን ያጽና። በማወቅም ባለማወቅም የሄዱትን ወገኖቻችንን እግዚአብሔር ልብ በሰጥቶ ይመልስልን። በሃይማኖታችሁ ደስተኛ ናችሁ? ደስተኛ ናችሁ ወይ? እስኪ ደስታችሁን ግለጡ። እግዚአብሔር የተመሰገነ ይሁን። በቀረውስ በተረፈ በምንም ነገር እንዳትጨነቁ። እኛ የድርሻችንን ብቻ እንወጣ እንጂ አሁን የምናየው የምንሰማው ነገር ያልፋል። ቤተ ክርስቲያኒቱን ወገኖቼ ማንም ሰው ታግሎ አይጥላት። መሰረቷ ጽኑ ነው። ክርስቶስ ደሙን አፍሶ ሥጋውን ቆርሶ የመሰረታት ሃይማኖት ናት። ማንም ሰው ቢመጣችን ቤተ ክርስቲያን ሊያፈርሳት አይችልም። የሚጠብቃት አይተኛም፣ አያንቀላፍ። ይህን የምንነግራችሁ እንደው ዝም ብሎ እንድትጽናኑ ብቻ ሳይሆን የመጽሐፍ ቅዱስ ቃል ስለሆነ። አንድ ቃል ተናግሬ ትምህርቴን ተከልላል። ቅዱስ ጴጥሮስን ጌታችን የተናገረው ቃል ትዝ ይላችኋል። ጴጥሮስ አንተ አለት ነህ፣ በአንተ አለትነት ላይ ቤተ ክርስቲያኒቴን እሰራታለሁ አለና የገሃነም ደጆች አይችሏትም። በቃ ከገሃነም የሚመጡ ክፉ ወሬዎች፣ ከገሃነም የሚመጡ ሰዎች ቤተ ክርስቲያኒቱን አይችሏትም። መሰረቷ ጽኑ ነው። ክርስቶስ የመሰረታት ናት። ትናንት የተነሱ ነበሩ፣ እንዳመጣጣቸው ሄደዋል። ዛሬም የተነሱ ይኖራሉ፣ እነሱም ይሄዳሉ። ቤተ ክርስቲያኒቱ ግን ትኖራለች። በዮዲት ጉዲት ያልጠፋች ቤተ ክርስቲያን ናት። በነ ዲዮቅልጥያኖስ በነ መክሲሚያኖስ ያልጠፋች ቤተ ክርስቲያን ናት። በነ ንስጥሮስ በውስጥም ባሉት በነ መክሲሚያኖስ ያልጠፋች ቤተ ክርስቲያን፣ በነ ይሁዳ ያልጠፋች ቤተ ክርስቲያን። ከኛ የሚጠበቀው ድርሻችንን መወጣት፣ ስራችንን መስራት፣
ወደ ቤተ ክርስቲያን መቅረብ፣ ወደ ሰንበት ትምህርት ቤት መግባት፣ በማኅበራት መታቀፍ፣ የአባቶቻችንን ቃል መስማት፣ መታዘዝ፣ በፍቅር ሆኖ ሥራ መስራት ነው የሚጠብቃት። አይተኛም፣ አንቀላፋም። እኛ አንዱን እርምጃ ነው የምንራመደው፣ ዘጠኙን የሚራመድልን አምላክ አለ። ስሙም እግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁን። አንድ ላይ አንድ ቃል እንናገር፣ ትምህርታችንን ጠቅለል። እስከ ሞት ድረስ በሉ እስኪ ድገሙት። የታመንኩን የሕይወትን አክሊል አቀዳጅሃል። እስከምን ድረስ? ምን ያልኩን? የታመንኩን የሕይወትን አክሊል አቀዳጅሃል። ራዕየ ዮሐንስ ምዕራፍ 2 ቁጥር 10። ስለዚህ በሃይማኖታችን እስከ ሞት ድረስ እንድንታመን አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳን። ጉባኤያችንን እግዚአብሔር ያስፋልን። አንድነታችንን እግዚአብሔር ያስፋልን። ኅብረታችንን እግዚአብሔር ያስፋልን። ቤተ ክርስቲያናችንን ከፈተና ይጠብቅልን። ለሀገራችን ለኢትዮጵያ እውነተኛ ሰላም እግዚአብሔር ይስጥልን። የሁላችንን መጨረሻ አምላካችን እግዚአብሔር ያሳምረን።